ከመቼውም ጊዜ ይልቅ የዓለማችን አብዛኛው ሕዝብ የሚኖረው በከተሞች ውስጥ ነው። በዚህ ዶክመንተሪ ከፍተኛ ቁጥር ያለው ሕዝብ የሚኖርባቸው 3 የዓለማችን ከተሞች የተጋረጡባቸውን ፈተናዎች በምን መላ እየፈቱ እንዳሉ እናያለን። በመጀመሪያ የምንመለከተው የ39 ሚሊዮን ሕዝብ መኖሪያ የሆነችውን የጃፓኗን ዋና ከተማ ቶኪዮን ይሆናል። የቶኪዮን ያክል በርካታ ሕዝብ የሚኖርበት ከተማ የለም። ይህን ሁሉ ሕዝብ ይዛም ጽድት ጥንቅቅ ያለች ምቹና አስተማማኝ ከተማ ነች። ይህን ያክል ብዙ ሕዝብ ይዛም ነዋሪው ደህንነት ተሰምቶት የሚኖርባት ግዙፍ ከተማ ነው ቶኪዮ። ጥቅል ዓመታዊ ምርቷ 2 ትሪሊዮን ያህል ነው። ይህም ማለት በዓለማችን በኢኮኖሚ ከ1 እስከ 8 ደረጃ ካሉት ሀገራት ውጭ ያሉ ሀገራትን ጥምር ኢኮኖሚ ይበልጣል። በእርግጥም ቶኪዮ የምድራችን ሞዴል ከተማ ነች። ታሪካችን የሚጀምረው ከዛሬ 564 ዓመታት በፊት አንድ ጃፓናዊ ተዋጊ ኤዶ በምትሰኝ የአሳ አጥማጆች መንደር ዳርቻ ቤተ መንግሥት ሲገነባ ነው። የአካባቢው ለም አፈር ሩዝ ለማምረት የተመቸ ስለሆነ ገበሬዎች ራቅ ካሉ ስፍራዎች ጭምር ይመጡ ጀመር። በጎርጎሮሳውያን 1600 ታላቁ ጦረኛ ቶኩጋዋ ኢየሱ ወሳኙን የሴኪጋሃራን ጦርነት ማሸነፉን ተከትሎ ኤዶ በጃፓን ታሪክ ሁነኛ ቦታ ያዘች። ችግሩ ግን እየሰፋች ያለችው ከተማ በአብዛኛው ከእንጨትና ወረቀት ነበር የተሰራችው። ይህ ደግሞ ከደረቅ ወቅት ሞቃት ንፋስ ጋር ሲገናኝ ውጤቱ አደገኛ ነው። እናም ትውፊት እንደሚለው በአንዲት ሞቃት ከሰዓት በኋላ በ1657 አንድ ካህን ልብሰ ተክህኖ ለማቃጠል በለኮሰው እሳት ሳቢያ የተነሳው ቃጠሎ መጀመሪያ ቤተ መቅደሱን አውድሞ ወደ ከተማዋ ተዛመተ። እሳቱ የከተማዋን 70 ከመቶ አወደመ። 300 ሺህ ያክል ከሚገመተው የከተማዋ ነዋሪ 100 ሺህ ያክሉ በእሳቱ ሳቢያ ሕይወቱን አጣ። አደጋው ጃፓናውያኑ ከተማቸውን በጥንቃቄ እንዲያንጹ አስተምሯቸው አለፈ። ከዚያም በኋላ እሳት ቢነሳ እንኳ አደጋውን ለመቀነስ በቤቶችና በሌሎችም ግንባታዎች መካከል ክፍት ቦታ እንዲኖር እንዲሁም መንገዶች ሰፋ እንዲሉ ተደረገ። በ19ኛው ክፍለ ዘመን አጋማሽ የኤዶ ሕዝብ ብዛት በሚሊዮን የሚቆጠር ሆኗል። ዘመኑ ሀገሪቱን ለ700 ዓመታት ያክል ያስተዳደረው የወታደራዊ ሾገኔት ሥርዓት ያበቃበት ነበር። እናም በወጣት ንጉሠ ነገሥት የሚመራው አዲሱ መንግሥት በስተመጨረሻ ኤዶን ቶኪዮ ብሎ ሰይሞ የጃፓን ዋና ከተማ አደረጋት። በዚህ ጊዜ አካባቢ ጃፓን በሯን ለውጭ ንግድና ተጽዕኖ ከፈተች። ቶኪዮም ሀገሪቱን ወደ ዘመናዊነት ያንደረደራት የኢንዱስትሪ አብዮት ማቀጣጠያ ዋነኛ የኢንዱስትሪ ማዕከል ሆነች። ፈጣኑ እድገት ግን ቶኪዮን ትልቅ ዋጋ አስከፈላት። ደኖቿ ተመነጠሩ፣ አየሯ ተበከለ፣ ወንዞቿ ተመረዙ። ይህ ሁኔታ ጃፓናውያኑ እድገትን እንዲያው በዘፈቀደ ሳይሆን በጥንቃቄና በብልሃት መያዝ እንዳለባቸው አስገነዘባቸው። እናም ሳቶያማ የሚሰኘው ተፈጥሮን ሳያጠፉ ከተፈጥሮ ጋር ተስማምቶ ዘላቂ የእድገት ስልት የመተለም ሐሳብ ተወለደ። ይህ ስልት በተለይም በሰፋፊ የኮረብታ ግርጌ የሩዝ ማሳዎች ላይ ተተግብሯል። ከክፍለ ዘመን በላይ የዘለቀው ይህ የአካባቢ ጥበቃ ሥራ አሁን ላይ ፍሬው ጎምርቶ ከቶኪዮ አጠቃላይ ስፋት 20 ከመቶ ያክሉ ፓርክ እንዲሆን አስችሏል። 39 ሚሊዮን ሕዝብ ይዛም ከአጠቃላይ ስፋቷ 20 ከመቶ ፓርክ መሆኑ አጀብ ያስብላል። አሁን ላይ ለብክለቱ ከሞላ ጎደል መፍትሄ ቢገኝለትም አንድ ተፈጥሯዊ ክስተት ግን አሁንም አደጋ እንደደቀነ አለ። የመሬት መንቀጥቀጥ። በጎርጎሮሳውያኑ 1923 ቶኪዮን ያርገፈገፋት በሬክተር ስኬል 8 የተመዘገበው አደገኛው የመሬት መንቀጥቀጥ ስነ ምህዳራዊ መዋቅሯ ያልረጋውን ምስራቃዊዋን ቶኪዮ አወደማት። ይህን ተከትሎ የከተማዋ መንደሮች በሳት ሲጋዩ አንዳንዶች ሁኔታውን ፖለቲካዊ ተቀናቃኞቻችን ናቸው ያሏቸውንና እንደ ኮሪያውያን ያሉ በብዛት አነስተኛ የሆኑ ማኅበረሰቦችን ለማጥቃት ተጠቀሙበት። እሳቱ ጠፍቶ ጭሱ ሲገፍ 140 ሺህ ሰዎች ማለቃቸው ታወቀ። ከ22 ዓመታት በኋላ በ1944 ቶኪዮ ዳግም ተመታች። ይህኔ ግን ከታች በመሬት መንቀጥቀጥ ሳይሆን ከላይ ነው ቦምብ የዘነበባት። አሜሪካ ሂሮሺማና ናጋሳኪ ከተሞች ላይ 2 አቶሚክ ቦምቦችን ጥላ ጃፓን እጇን እስክትሰጥ ድረስ የተባበሩት ኃይሎች ለ9 ወራት በዘለቀ የአየር ድብደባ ቶኪዮን አወደሟት። በተለይም በአንዲት ሌሊት የደረሰባት የቦምብ ድብደባ ምንጊዜም አይረሳም። 279 ግዙፍ ቢ-29 ቦምብ ጣይ አውሮፕላኖች ከ1600 ቶን በላይ የሚመዝን ቦምብ በምስራቅ ቶኪዮ ላይ ያዘነቡባት። ይህች ሌሊት በታሪክ አስከፊው የቦምብ ድብደባ የተካሄደባት በሚል ተመዝግባለች።
በዚህች ሌሊት የቦምብ ድብደባ ከ100,000 በላይ ሰዎች ሲያልቁ ከ1 ሚሊዮን በላይ የሚሆኑት ቤት አልባ ሆነዋል። ቶኪዮ ከዚህ ሁሉ ጥፋት ሙሉ ለሙሉ ለማገገም የተከታታይ ትውልዶችን ልፋት ጠይቋታል። ከ70 ዓመታት በላይ የዘለቀ ሰላም ያጣጣመችው ቶኪዮ አሁን ላይ የተሳካላት ከተማ ሆናለች። ጥቅጥቅ ያለው ዋነኛ የከተማዋ ክፍል ለ32 ኪሎ ሜትሮች ያለማቋረጥ ተዘርግቶ ከጃፓኗ ሁለተኛ ከተማ ዮኮሃማ ጋር ገጥሟል። ምንም እንኳ አሁንም ድረስ ብዙዎች ከቦታ ቦታ ለመንቀሳቀስ መደበኛና ፈጣን መንገዶችን የሚጠቀሙ ቢሆንም ቶኪዮን ከሌሎች ግዙፍ ከተሞች የሚለያት ዋነኛ ነገር የተጠናከረው የባቡር መስመር ሥርዓቷ ነው። ከሁለተኛው የዓለም ጦርነት በኋላ ለመኪና መንገድ ሥርዓት አስፈላጊ የሆነው የነዳጅ ክምችት የሌላት ጃፓን ፊቷን በብልሃት ወደ ባቡር ትራንስፖርቱ ዘርፍ አዙራ ማዕከላዊ ቶኪዮን በአቅራቢያ ካሉ ከተሞች ጋር የሚያስተሳስር የባቡር መስመሮች ዘረጋች። በጎርጎሮሳውያኑ ጥቅምት 1964 ከዚያን ጊዜው የቶኪዮ ኦሎምፒክ ጥቂት ወራት ቀደም ብሎ ከቶኪዮ ኦሳካ የተዘረጋው የዓለማችን የመጀመሪያው ፈጣን የባቡር መስመር ተመረቀ። በዚህ መስመር ላይ ባቡሮች በ256 ኪሎ ሜትር በሰዓት በሆነ ፍጥነት ይምዘገዘጋሉ። አሁን ላይ የቶኪዮ የከተማ ባቡር ሥርዓት በቀን 40 ሚሊዮን ተሳፋሪዎችን ያመላልሳል። ይህም በመላው ዓለም ተወዳዳሪ የለሽ ያደርገዋል። ይህን የጃፓን የባቡር ሥርዓት ከአሜሪካው የመኪና መንገድ ሥርዓት ጋር ስናወዳድረው እጅጉን ውጤታማ እንደሆነ እናያለን። ከአሜሪካ ከተሞች የቆዳ ስፋት እስከ 60 ከመቶ ያክሉ ለመንገድና ለመኪና ማቆሚያ ውሏል። ቶኪዮ ያሏትን መኪናና ብስክሌቶች በወጉ ቦታ ሳይዙ ማስቀመጥንም ተክናበታለች። የትራፊክ መጨናነቁም ቢሆን $11 ቢሊዮን በወጣበት ግዙፍ ፕሮጀክት ሊቃለል ችሏል። የቶኪዮ ዳርቻ የውሃ ውስጥ የመንገድ ሥርዓት 1/3ኛው ድልድይ 2/3ኛው ዋሻ ሲሆን 90 ደቂቃ ይፈጅ የነበረውን የባህር ዳርቻ የመኪና ጉዞ ወደ ፈጣን የ15 ደቂቃ የባህር ውስጥ ጉዞ ቀይሮታል። ፈጣኑ መንገድ የመሬት መንቀጥቀጥን መቋቋም እንዲችል ሆኖ መሰራት ስላለበት ፕሮጀክቱ ከንድፍ እስከ ትግበራ 30 ዓመታት ፈጅቷል። በቶኪዮ የሚሰሩ ሕንፃዎች መሬት መንቀጥቀጥን መቋቋም እንዲችሉ ሆኖ መገንባት ስላለባቸው 50% ጭማሪ ወጪ ያስወጣሉ። በዚህ መቼም እንዳደባ ባለው የመሬት መንቀጥቀጥ ሳቢያ የቶኪዮ ሕንፃዎች ከሌሎች ታላላቅ ከተሞች ሕንፃዎች ይልቅ በቁመት አነስ ያሉ ናቸው። በዚህም ሳቢያ በቶኪዮ ቤት ውድ ነው። እናም ከተማዋ ወደ ጎን እንድትለጠጥ አድርጓታል። ቶኪዮ ከላይ ሲያዩት ውስብስብ ያለች ብትመስልም ከታች ግን ለብዙዎች የሚያስፈልጋቸውን ነገር በቀላሉ የሚያገኙባት፣ ሱቁም ሱፐርማርኬቱም ሬስቶራንቱም በመኖሪያ አቅራቢያ የሚገኝባት ምቹ ከተማ ነች። ጃፓናውያን የባህር ምግብ አዘውትረው ይመገባሉ። ቶኪዮ የዓለማችን ታላላቅ የሱሺ ሬስቶራንቶች መገኛም ነች። በቶኪዮ የባህር ዳርቻ የሚገኘው ሱኪጂ የሚሰኘው የዓለማችን ትልቁ የዓሣ ገበያ በየቀኑ 50,000 ሰዎች የሚገበያዩበት ሲሆን 400 አይነት የባህር ውጤቶች ለገበያ ይቀርቡበታል። ወደዚህ የዓሣ ገበያ ጎራ ብለው የባህር ውጤቶች ከሚገበዩት መሃል የከተማዋ ታላላቅ ሬስቶራንቶች ሼፎች ይገኙበታል። ቶኪዮ በርካታ ከፍተኛ የጥራት ደረጃ ያላቸው ሬስቶራንቶችም መገኛ ነች። የበርካታ ታላላቅና ሀብታም ዓለም አቀፍ ኩባንያዎች መቀመጫ የሆነችው ቶኪዮ ከኒውዮርክና ለንደን ጋር በመሆን የዓለም ኢኮኖሚ ከሚዘወርባቸው 3 ታላላቅ ከተሞች አንዷ ነች። የ2020ውን ኦሎምፒክ ያስተናገደችው ቶኪዮ ለእንግዶቿ ምቾት የተለያዩ ሮቦቶችን ጥቅም ላይ አውላለች። ለኦሎምፒኩ መስተንግዶ ተብለው የተሰሩት እነዚህ ሮቦቶች ዝግጅቱ ካበቃ በኋላ ደግሞ ለከተማዋ ሕዝብ ግልጋሎታቸውን በመስጠት ተጨማሪ በረከት ሆነዋል። ቶኪዮ ከዓለማችን ከተሞች ከፍተኛ ቁጥር ያላቸው በዕድሜ የገፉ ዜጎች መኖሪያ ነች። በሥራ ላይ ካሉት ይልቅ ጡረተኞች ስለሚበዙባት መንግሥት የበጎ ፍቃድ አገልግሎትን በጣሙን ያበረታታል። ቶኪዮ ያንኑ ያክል ደግሞ በምድራችን ካሉ ከተሞች ሁሉ እጅጉን ተባባሪና በጎ ፍቃደኛ ሕዝብ ያለባት ነች። በምቹ የሕዝብ ትራንስፖርት አገልግሎቷ፣ በጽዳቷና በተባባሪና ቀና ሕዝቧ ዘወትር ከከተሞች ሁሉ በግንባር ቀደምትነት ለምትነሳው ቶኪዮ አረጋዊ ነዋሪዎቿን አንከባክባ ለመያዝ ያን ያክል ይከብዳታል ተብሎ አይታሰብም። የጎርጎሮሳውያኑ 2011ን መሬት መንቀጥቀጥ ተከትሎ በወቅቱ በከተማዋ የነበሩ ጎብኚዎች ከሥርዓት ውልፍት በማይለው የቶኪዮ ሕዝብ ስልጡንነት መደመማቸውን ገልጸዋል።
የዚህ ምክንያቱ ደግሞ ካማን የሚሰኘው የጃፓናውያን ለታላቁ ዓላማ ሲባል ራስን የመግዛት መንፈስ ነው። በእርግጥም በወጉ የታነጹትና በየጊዜው ቁጥጥርና እድሳት የሚደረግላቸው መሠረተ ልማቶቿም ናቸው ቶኪዮ ያንን ሁሉ ሕዝብ ይዛም ምቹ ከተማ እንድትሆን ያስቻሏት። በቅርቡ ከሚጠናቀቁ ፕሮጀክቶቿ መካከል $350 ሚሊዮን የወጣበት በሃይድሮጅን የሚዘወር የትራንስፖርት ሥርዓቷ ይጠቀሳል። በሃይድሮጅን የሚዘወሩ መኪኖች ሙቀትና የውሃ ትነት ስለሚያወጡ አካባቢን አይበክሉም። ፕሮጀክቱ በከተማዋ ውስጥ ያሉን የሃይድሮጅን ማደያዎችን በሃይድሮጅን የሚዘወሩ መኪኖችንና አውቶቡሶችን ቁጥር ለመጨመር አቅዷል። እንደ ተንቀሳቃሽ የኤሌክትሪክ ኃይል አቅራቢ ጄኔሬተር የሚያገለግሉት በሃይድሮጅን የሚዘወሩት አውቶቡሶች በተለይ በአደጋ ወቅት ተዘዋውረው ኃይል በማቅረብ አዲስ ምዕራፍ የሚከፍቱ ናቸው። ሁለት እነዚህ ኃይል አቅራቢ አውቶቡሶች አንድ ሆስፒታል ለአንድ ቀን የሚያስፈልገውን ኃይል ማቅረብ የሚችሉ ናቸው። ለጉዞ የሚፈጀውን ጊዜ በግማሽ የሚቀንሱ 3 የቀለበት መንገድ ሥራዎች እንዲሁም የመንገዶች ድልድዮችና ዋሻዎች ጥገናና የማጠናከር ሥራዎችም ይነሳሉ። ለዚህም የተራቀቁ የሌዘር የቅኝትና የካርበን ፋይበር ቴክኖሎጂዎች ጥቅም ላይ ይውላሉ። በእነዚህ ቴክኖሎጂዎች አማካኝነት ችግር ያለባቸው መሠረተ ልማቶችን ከመበላሸታቸው በፊት ለይቶ በመጠገን የአገልግሎት ጊዜያቸውን እስከ 200 ዓመት እንዲዘልቅ ማድረግ መቻል ይገኝበታል። ቶኪዮ የፀሐይን ሙቀት የሚገድቡ የአስፋልት መንገዶችን በማንጠፍም በርትታለች። እነዚህ መንገዶች ከተለምዳዊ የአስፋልት መንገድ ይልቅ በ8 ዲግሪ ሴልሺየስ የቀዘቀዙ ናቸው። ይህም እንደ ሌሎች ከተሞች ሁሉ በቶኪዮም የሚታየውን የናሬ ከተማ ሙቀት በመቀነስ ይረዳል። የኤሌክትሪክ መስመሮችን በተቻለ መጠን ከመሬት ስር በማድረግ የእግረኛ መንገድን ማስፋት፣ የብስክሌት መንገዶችን ስፋት በእጥፍ መጨመርና የበረንዳ ላይ ካፌዎችን ማብዛትም በቶኪዮ በስፋት እየታየ ያለ ለውጥ ነው። በዝናብ ወቅት የጎርፍ አደጋ እንዳይደርስ ለማድረግ የሚረዳ ግዙፍ የመሬት ውስጥ የውሃ መውረጃም ተሰርተውላታል። እነዚህ አዲስ የተሰሩ ግዙፍ የውሃና ፍሳሽ ማስተላለፊያዎች ተለምዳዊ የከተማ የፍሳሽ መውረጃዎች ሲሞሉ የውሃውን ሙላት ለማስተንፈስ ይረዳሉ። ከዚህም በተጨማሪ የከተማዋን የውሃ ፍሰት በእያንዳንዷ ቅጽበት በንቃት የሚቆጣጠሩ 2 ማዕከላት አሉ። እያንዳንዱ ማዕከል የራሱንም ሆነ የሌላኛውንም ማዕከል ሥራ ደርቦ መስራት ስለሚችል አንዱ ማዕከል በብልሽት ሥራ ቢያቆም ሌላኛው ካለበት ሆኖ የሌላኛውንም ሥራ መሸፈን ይችላል። ተደጋጋሚ የእሳት አደጋ የደረሰባት ቶኪዮን ከመጪ አደጋዎች ለመጠበቅ የከተማዋ ባለሥልጣናት የቆዩ የእንጨት ቤቶችን እሳት በማይደፍራቸው ዘመናዊ ግንባታዎች እንዲቀየሩ እያደረጉ ነው። ይህ ሙሉ ለሙሉ ሲተገበር በአቅራቢያ የእሳት አደጋ ቢነሳ እንኳ ነዋሪዎች ቤታቸውን ለቀው መሄድ አያስፈልጋቸውም። ከዚህም በተጨማሪ በዋና ዋና መንገዶች ግራና ቀኝ ያሉ ሕንፃዎች እሳትና መሬት መንቀጥቀጥ የማይደፍራቸው እንዲሆኑ ተደርጓል። ይህም በአደጋ ወቅት የአደጋ ጊዜ ሠራተኞች በቀላሉ መንቀሳቀስ እንዲችሉ ይረዳል። የኦሎምፒክ ጨዋታዎችን ያስተናገደችው ቶኪዮ እነዚህን ሁሉ ልምዶቿን ለሌሎች ከተሞች ለማስተዋወቅ ዕድል አግኝታለች። ቶኪዮ ለሌሎች አገራት ከተሞች የአደጋ ሠራተኞች የተራቀቁ የአደጋ ተጎጂዎች ፍለጋና መታደግ መላዎችን አስተምራለች። የከተማ መሠረተ ልማቶችን በጥሩ ሁኔታ አቅዶ ሰርቶ በጥንቃቄ መጠቀም ልምዶችን ከተለያዩ ሀገራት ለመጡ ባለሙያዎች አሳይታለች። ከኳላላምፑር ለመጡ መሐንዲሶች የከተማቸውን የፍሳሽ ማስወገድ ዘዴ እንዲያሻሽሉ የሚረዳ ልምዷን አካፍላለች። ቶኪዮ ባህርን ምድር ማድረጉንም ተከናበታለች። የወደ ጎን ስፋቷን ተራሮች እየገደቡባት ስትቸገር ባህሩን ሜዳ እያደረገች ሰፍታለች። በአንድ ወቅት የቆሻሻ መጣያ የነበረውንም ስፍራ ወደ ሰፊ መናፈሻና የኦሎምፒክ ጨዋታዎች ማካሄጃነት ለውጣለች። በቀጣይ ዓመታት የሕዝብ ብዛት እድገትና የውቅያኖስ ወለል መጨመር መላው ዓለም በትንሽ ብዙ መስራትን እንዲለማመድ ሳያስገድደው አይቀርም። ቶኪዮ ፍጹም ባትሆንም የተፈጥሮ ሀብቷን በብልሃት በመጠቀም ለነገ በማቀድና ልምዷን በማካፈል ከትንሽ እስከ ትልቅ የዓለማችን ከተሞች ሞዴል የምትሆን ከተማ ነች። ብራዚል ሲባል መጀመሪያ ወደ አእምሮአችን የሚመጣው አስደናቂ ኮረብታዎችና ማለቂያ የለሽ የሚመስሉ የባህር ዳርቻዎች ያሏት ሪዮ ዲ ጄኔሮ ብትሆንም በምድራችን ደቡብ ንፍቀ ክበብ ካሉ ከተሞች ሁሉ ከፍተኛ ቁጥር ያለው ሕዝብ የሚኖርባት ሌላኛዋ የብራዚል ከተማ ሳኦ ፖሎ ነች። ዋነኛዋ የብራዚል የኢኮኖሚ ሞተር። ብራዚል በሕዝብ ብዛት ከዓለማችን አገራት በ6ኛ ደረጃ ተቀምጣለች።
በጎርጎሮሳውያን 1554 የካቶሊክ ሚሽነሪዎች የአካባቢውን ሰራተኞች ጉልበት ተጠቅመው ከአትላንቲክ ውቅያኖስ ዳርቻ 70 ኪሎ ሜትር ርቀት ላይ ከባህር ጠለል 750 ሜትር ከፍታ ላይ አንድ አነስተኛ መንደር መሰረቱ። ከባህር ዳርቻ ገባ ያለ ብቸኛ የሀገሪቱ ትልቅ መንደር በመሆኑ ለወራሪዎች ዘመቻ በወርቅ ፍለጋ ለተሰማሩትና ለባሪያ ፈንጋዮች እንደ መነሻ ጣቢያ በመሆን አገልግሏል። በጎርጎሮሳውያን 1800 ብራዚል ቁጥር 1 ቡና ላኪ ሀገር ሆነች። በሪዮ ዲ ጄኔሮ አካባቢ ያለው መሬት ከመጠን በላይ ለጥቅም ውሎ ለምነቱን ሲያጣ ሳኦ ፖሎ የሀገሪቱ የግብርና ማዕከል ሆነች። ከባህር ዳርቻ ወደ ውስጥ ገባ ካሉ ጥቂት ከተሞች አንዷ እንደመሆኗ ከሪዮ ይልቅ በሀገሪቱ ውስጣዊ ክፍል ላሉት ትልልቅ እርሻዎች የቀረበች እናም ደግሞ በባቡር መስመር ከሳንቶስ ወደብ ጋር በቀጥታ የተገናኘች ናት። ይህም ለውጭ ገበያ ለሚላኩ ሸቀጦች ለወደብ የቀረበች ዋነኛ መዳረሻ አደረጋት። በጎርጎሮሳውያኑ 1888 የብራዚል የንግድ ድርጅቶች ከአንዳች ለውጥ ጋር ተጋፈጡ። በበርካታ ብራዚላውያን ታላቅ ክብር የሚቸራቸው ንጉሠ ነገሥት ዶም ፔድሮ ዳግማዊ የብራዚል ሕዝብ ባሮቹን ነፃ እንዲለቅ ማሳመን ቻሉ። የባሪያ ጉልበት ያጡት ገበሬዎችና የፋብሪካ ባለቤቶች ፊታቸውን ከሌሎች አገራት ወደሚፈልሱ ስደተኞች አዞሩ። በዚህም ሳቢያ አሁን ላይ ሳኦ ፖሎ ሮምን ጨምሮ ከዓለማችን የትኛውም ከተማ ይልቅ በርካታ የጣሊያን ተወላጆች የሚኖሩባት ነች። ከጃፓን ውጪ ከፍተኛ ቁጥር ያላቸው ጃፓናውያን መኖሪያ እንዲሁም እጅግ በርካታ የፖርቹጋልና ስፔን ተወላጆች መኖሪያም ነች ሳኦ ፖሎ። ከነዚህ አዲስ መጪዎች አብዛኞቹ የፋብሪካ ሥራ የተካኑ ባለሙያዎች በመሆናቸው ሳኦ ፖሎ ከእውቀታቸው በረከት በመቋደስ በኢንዱስትሪው አብዮትና በሁለተኛው የዓለም ጦርነት ወቅት የማምረቻው ዘርፍ ማዕከል ለመሆን በቅታለች። 30 ዓመት በማይሞላው ጊዜ ውስጥ የሕዝብ ብዛቷ ከ250 ሺህ ወደ 1 ሚሊዮን አደገ። የሕዝብ ብዛቷ ያለማቋረጥ እያደገ በ1960 ሪዮ ዲ ጄኔሮን በለጠቻት። አሁን ላይ ሳኦ ፖሎ ከ20 ሚሊዮን በላይ ሕዝብ ይኖርባታል። በላቲን አሜሪካ ግዙፍ የአክሲዮን ገበያ የሚካሄድባት ይህች ከተማ ከ100 በላይ ሙዚየሞች ያሉባት የሞቀ ባህል ባለቤትም ነች። የክዋኔ ጥበብ ማካሄጃ ቦታዎችና የተዋቡ ፓርኮችም አሏት። በ2014 ብራዚል የዓለም እግር ኳስ ዋንጫን ባስተናገደችበት ወቅትም ሳኦ ፖሎ ጨዋታዎችን አስተናግዳለች። ከከተማዋ ነዋሪ 850 ሺህ ያክሉ በከፍተኛ ትምህርት ተቋማት ትምህርቱን ይከታተላል። የሳኦ ፖሎ ፈጣን እድገት ግን በርካታ ችግሮችን ይዞ መጥቷል። ከችግሮቹ መካከል 4ቱ በዋናነት ይነሳሉ። ከተማዋ በብቸኝነት ውሃ የምታገኘው ቼቴና ፒንኬሮ ከሚባሉ 2 ወንዞች ነው። የሕዝብ ብዛት እየጨመረ ሲመጣ በብቃት ማነስና ሙስና የተተበተበው መንግሥት ለሕዝቡ መሠረታዊ ፍላጎቶችን ማዳረስ እያቃተው መጣ። የፍሳሽ ማጣሪያና ማከሚያዎች ስለሌሉ የከተማዋ ነዋሪ ፍሳሹን በቀጥታ ወንዝ ውስጥ ይለቀዋል። ፋብሪካዎችም አደገኛና መራሽ ፍሳሽና ዝቃጮቻቸውን ወንዝ ውስጥ እየጨመሩ ወንዞቿ ተመረዙ። በከተማዋ ያልተነካ ርዝመት ያለው መሬት ያለው በወንዞች ዳርቻ ስለሆነ ሁሌም ቢሆን አዳዲስ መንገዶች የሚገነቡት የወንዞች መፍሰሻን ተከትሎ ነው። እነዚያ በፍሳሽ የተበከሉ ወንዞች በግድግዳ ተከልለው በመኪና ሆኖ በመንገዱ ለሚያልፈው ሁሉ ባይታዩም ሰንፋጭ ጠረናቸው ግን ግንቡን ተሻግሮ አለሁ ይላል። ቼቴ እጅጉን በሚበከልባቸው ወቅቶች 260 ኪሎ ሜትር ርቀት ላይ እስካለው ባራ ቦኒታ ድረስ እጅግ አደገኛ ፈሳሽ መርዝ ሆኗል ማለት ነው። ይህ ወንዝ በአንድ ወቅት ሁነኛ የመዝናኛ ስፍራ ነበር። ይህ የወንዙ የቀድሞ ታሪክ በቅርብ ጊዜያት እየተካሄዱ ላሉ ወንዙን የመታደግ እንቅስቃሴዎች መሠረት ሆኗል። ወደ ወንዙ የሚገቡ ፍሳሾችን 100% የታከሙ እንዲሆኑ ማድረግ፣ ሕገወጥ ፍሳሽ ማስወገድን በጥብቅ መከልከልና ነዋሪው ወንዙን እንዳይበክል ማስተማር የእንቅስቃሴው አካል ናቸው። ሁለተኛው ፈተና ከከተማዋ ነዋሪ 10 ከመቶ ያክሉ ከከተማዋ ደረጃ አንጻር ሲታይ እንደ ነገሩ በሆኑ ደሳሳ መንደሮች ውስጥ ነው የሚኖረው። እነዚህ ሰፈሮች ውስጥ ያሉት ቤቶች ደረጃ በሌሎች የከተማዋ ክፍሎች ካሉት ያነሰ ቢሆንም ሞቅ ደመቅ ያሉ የሰራተኛ ሰፈሮች ናቸው። ግን ደግሞ ከነዚህም ባስ ያሉ ኤሌክትሪክ፣ ውሃና የቆሻሻ ማስወገጃ የሌላቸው መንደሮችም አሉ። እነዚህ ዜጎች የተሻለ የመኖሪያ አካባቢ እንዲያገኙና የከተማዋን ቤቶች ደረጃ ለማሻሻል በሚል ከተማዋ ለተለያዩ ፕሮጀክቶች ማስፈጸሚያ ቢሊዮን ዶላሮች መድባለች። ከፕሮጀክቶቹ መካከል አንዱ ዜጎች በወር ከ100 ዶላር የማይበልጥ ኪራይ በመክፈል
መንግሥት የገነባቸውን የጋራ መኖሪያ ቤቶች እየኖሩበት የራሳቸው እንዲያደርጉት ያስችላል። ሕልሜ ተሳክቷል። አዲስ ልጅ እንደማግኘት ቆጥሬዋለሁ። እንደጠበቅኩት ነው። የቀሩት ነገሮች ቢኖሩም አፓርትመንቱን ወድጄዋለሁ ትላለች ሎሬኒ። ችግሩ ግን መንግሥት እነዚህን አፓርትመንቶች የገነባው ከከተማው ማዕከል በራቁ ቦታዎች ነው። በዚህም ሳቢያ ሎሬኒ ወደ ሥራ ቦታዋ ለመድረስ 2 ሰዓት ይፈጅባታል። ልጇ ከጓደኞቹ ጋር የሚጫወትበት ፓርክ አለመኖሩም ሌላው ችግር ነው። አሁን ያለውን ችግር የፈጠረው ከተማዋ ያደገችበት መንገድ ነው። አብዛኛው ሥራ ያለው የትራንስፖርት መስመሮች ሁሉ በሚገናኙበት የከተማዋ መሃል ሲሆን የአካባቢ ደግሞ ለመኖሪያ ውድ ስፍራ ነው። በመሆኑም አነስተኛ ገቢ ያለው አብዛኛው የከተማዋ ነዋሪ ያሻቀበውን የቤት ኪራይ ሽሽት ወደ ከተማዋ ጥግ ወጥቷል። ይህ ነዋሪ በየቀኑ ወደ ሥራ ለመሄድና ከሥራ ወደ ቤት ለመመለስ ገንዘቡን፣ ጊዜና ጉልበቱን ይሰዋል። የከተማዋ አስተዳደር ይህን ችግር ይፈታል በሚል ያዘጋጀውን አዲስ ማስተር ፕላን ይፋ አድርጓል። ማስተር ፕላኑ አብዛኛው የከተማዋ ነዋሪ ከትራንስፖርት መሠረተ ልማት፣ ከፓርኮችና ከሥራ ቦታዎች ጋር እንዲተሳሰር የሚያደርግ ነው። እንደ አብዛኛው የዓለም አገራት በብራዚልም በሀብታምና ድሃው መካከል ያለው የሀብት ልዩነት እየሰፋ ነው። ከፍተኛ ገቢ ያለው 1% የሚሆነው የከተማው ሀብታም የከተማዋ 45% ይዞታ ባለቤት ነው። ማስተር ፕላኑ የከተማ ይዞታቸውን ያለ ጥቅም ያስቀመጡ ባለ ይዞታዎች ቦታውን ለጥቅም እንዲያውሉት ቀነ ገደብ አስቀምጧል። ባለ ይዞታዎቹ በቀነ ገደቡ ቦታውን ካልሰሩበት በየጊዜው የሚጨምር የከተማ ይዞታ ታክስ ይጣልባቸዋል። ሕጉ በመላው ዓለም አድናቆት የተቸረው ቢሆንም ይተገበራል ወይ የሚለው ግን አጠያያቂ ሆኗል። ሦስተኛው የሳኦ ፖሎ ፈተና ከተማዋን ያዳረሰው የትራፊክ ጭንቅንቅ ሲሆን በዚሁ ሳቢያ በየቀኑ ለጥቅም ይውል የነበረ በሚሊዮን የሚቆጠር የሥራ ሰዓት በከንቱ ይባክናል። ባለፈው 10 ዓመት የከተማው ሕዝብ ብዛት በ11% ሲጨምር የመኪኖች ቁጥር ደግሞ በ113% ጨምሯል። የከተማዋ የትራፊክ ጭንቅንቅ ሀብታም ነዋሪዎቿ መሬቱን ትተው በአየር እንዲበሩ እያደረጋቸው ነው። አሁን ላይ ከተማዋ በሄሊኮፕተር ብዛት በዓለማችን ካሉ ከተሞች ሁሉ ግንባር ቀደም ሆናለች። የከተማዋ ሀብታምና ተጽዕኖ ፈጣሪዎች የከተማዋን ችግር ለማስወገድ ከመጣር ይልቅ በከተማዋ ችግር ላይ በሮ መሄድን መምረጣቸው በብራዚል ማኅበረሰብና መሪዎች ዘንድ የምናገባኝ እሳቤና ለሕዝብ የተሰጠን ቃል ያለማክበርን ሳያሰርጽ አልቀረም። ለዚህ እንደ ምሳሌ የሚነሳው የፌዴራል መንግሥቱ ለ2014 የዓለም እግር ኳስ ዋንጫ አደርሰዋለሁ ሲል ቃል የገባለት የሳኦ ፖሎ ሪዮ አዲስና ፈጣን የባቡር መስመር ነው። ቃል ከተገባለት 8 ዓመታት ቢያልፈውም አሁንም ፕሮጀክቱ ከዕቅድ ደረጃ ፉቅቅ ማለት አልቻለም። ይህን ሁሉ ዓመት አሳልፎም ፕሮጀክቱ አለመጀመሩ የከተማዋን ነዋሪዎች አስቆጥቶ በመቶ ሺዎች የሚቆጠሩቱ በንዴት አደባባይ ወጥተዋል። የነዋሪው ቁጣ ባለሥልጣናት አፋጣኝ ምላሽ መስጠት የሚያስችል መላ ከነዋሪዎች እንዲሰበስቡ አድርጓቸዋል። ከነዋሪዎች ተሰብስበው በማስተር ፕላን ውስጥ ከተካተቱት ሐሳቦች መካከል የመንገዶችና የመሬት ውስጥ ለውስጥ የባቡር መስመሮች ማስፋፊያ፣ የፈጣን አውቶቡስ መስመር፣ ራሱን የቻለ የብስክሌት መጋለቢያ የመንገድ ሥርዓቶችን ማስፋፋት፣ የሥራ ዕድል ፈጠራን ለማስፋፋት በሕዝብ ትራንስፖርት ማዕከላት አካባቢ የቤቶች ግንባታን ማጠናከር ይገኙበታል። ሳኦ ፖሎ አደገኛ ችግር ውስጥ ገብታ የነበረው የዛሬ 7 ዓመት አካባቢ ነበር። በወቅቱ አካባቢው ታይቶ በማይታወቅ ድርቅ ተመታ። ከዚህ ቀደም እጅግ ደረቅ በነበረው ዓመት ከጣለው ዝናብ ግማሽ ያክሉ ነበር የዘነበው። ሰሃን ማጠቢያ ውሃ በመጥፋቱ ትላልቅ ሬስቶራንቶች ምግብን አንዴ ብቻ በሚያገለግል የፕላስቲክ ሰሃን ለማቅረብ ተገደዱ። ካፌዎች ቡና ማፍላት አልቻሉም። የውሃ እጥረቱ እየተባባሰ ሲመጣ ችግሩ በከፋባቸው መንደሮች ረብሻ ተነሳ። ውሃ በየሰፈሩ የሚያድሉ ቦቴዎች ውሃቸውን ተዘረፉ። የከተማዋ የመጨረሻው የውሃ ክምችት ከ5% በታች ወርዶ እንጥፍጣፊዋ ውሃ ልታልቅ ከ3 ሳምንት ያነሰ ጊዜ ሲቀረው የአገሪቱ ጦር የውሃ መቆጣጠሪያ ማዕከሉ በተቆጡ ነዋሪዎች እንዳይወረር ሰጋ። በውሃ ስርጭት ማዕከል ውስጥ ይሠራ የነበረ አንድ መሐንዲስ ያን አስከፊ ወቅት አስታውሶ ሲናገር ሰዎች ውሃ ሲያጡ ሊሆን የሚችለው ነገር አስፈሪ ነው። ይህ ከተማ ደግሞ 21 ሚሊዮን ሕዝብ የሚኖርበት ነው። በጣም ያስጨንቃል ይላል። ነገሩ እጅጉን አስግቶ ባለበት በስተመጨረሻ ሁኔታውን ያበረደ ከባድ ዝናብ ጣለ። ከዚህ ትምህርት ተወስዶ ቀጣዩ አስከፊ ድርቅ ቢመጣ ለመመከት የሚያስችል አዳዲስ የውሃ መገኛዎችን ማልማት ተጀመረ።
አንዳንድ ባለሙያዎች ግን ይህም ቢሆን ወደፊት ሊመጣ ካንዣበበው አደጋ አንጻር በቂ ላይሆን ይችላል ሲሉ ያስጠነቅቃሉ። ሰፊው የደቡብ አሜሪካ ጫካ ለአካባቢው እንደ ስነ ሕይወታዊ የውሃ ፓምፕ ነበር። ከብራዚል ጥቅጥቅ የአማዞን ደን የሚነሳው እርጥበት ነበር ዓመት ከዓመት ዝናብ ሆኖ ደቡብ ምስራቅ ብራዚልን የሚያረሰርሰው። አሁን ላይ ግን በመቶ ሚሊዮናት ሄክታር መሬት ላይ ያረፈ ጥቅጥቅ ተፈጥሯዊ ደን ለጣውላ ምርትና ለግብርና በሚል ተጨፍጭፏል። በእያንዳንዱ ሰከንድም 1 ሄክታር ደን ይመነጠራል። ደኑ ሲመነጠርና ያንኑ ተከትሎ አፈሩ እየተሸረሸረ ሲመጣ የዝናቡን ውሃና ጠፈጠፍ የሚያስቀር ዛፍና አፈር በሌለበት ተኖ ደመና የሚሆን እርጥበት እጅጉን ስለሚያንስ ሳኦ ፖሎን የሚጎበኛት ዝናብ እያሽቆለቆለ ይመጣል። ከዚህ ቀደም ሳያስተጓጉል እየዘነበ የከተማዋን የውሃ ግድቦች ይሞላ የነበረው ዝናብ አሁን ላይ የማያስተማምን ሆኗል። ይህም የከተማዋን መጻኢ ዕድል አሳሳቢ አድርጎታል። በዓለማችን ካለው ለመጠጥ ከሚሆን ውሃ 20 ከመቶ ያክሉ የሚገኘው በብራዚል ነው። ከዚህም አብዛኛው በዝናብ መልክ የሚጥለው በሀገሪቱ ራቅ ባሉ ሰሜናዊ ክፍሎች ነው። አብዛኞቹ የሀገሪቱ ወንዞች ለመጠጥ እንዳይሆኑ ሆነው ተበክለዋል። ውሃው በጣሙን የሚፈለገው ደግሞ ልማት በተስፋፋባቸው የሀገሪቱ ውስጣዊ ክፍሎች ነው። ስለዚህም የውሃ አቅርቦትን ለመጨመር ያሉት አማራጮች ውስን ናቸው። ከፍተኛ ወጪ አውጥቶ ግድቦችን መገንባት አሊያም አዲስ የውሃ መገኛ ፈልጎ ውሃውን በረዥም ቦይ የሚፈለግበት ቦታ ማምጣት። በስተመጨረሻ የሳኦ ፖሎ ሕዝብ ልክ እንደ ሌሎቻችን ሁሉ የ21ኛው ክፍለ ዘመንን መሠረታዊ ትምህርት እየቀሰመ ነው። ማለትም በዚህ ዘመን በስኬት ለመዝለቅ ከተፈጥሮ ጋር የተስማማ ዘላቂ የልማት ስልት መከተል ግድ መሆኑን። ጥሩ ዜና ደግሞ አሁን ላይ ብልህ የከተማ ማስተር ፕላን የተቀረጸላትና ከተማቸውን ለማሻሻል የቆረጡ ነዋሪዎች ያሏት ሳኦ ፖሎ በሚሊዮን የሚቆጠሩ ነዋሪዎቿን ሕይወት ለማቅለል ዘላቂ መላ ተልማ እየተጋች ነው። የሰሐራ በረሃ በውስጡ የዓለማችን ግዙፏን የበረሃ ከተማ ይዟል። የዓለማችን ረዥሙን ወንዝ ተጠግታ የተመሠረተችው ይህች ከተማ የሺህ ሚናሬቶች ከተማም ይሏታል። የአረቡ ዓለም ማዕከል ነች። 20 ሚሊዮን ሕዝብ የሚኖርባት የግብፅ ዋና ከተማ ካይሮ የመካከለኛው ምስራቅ ትልቋ ከተማ ነች። ከአራቱ ግብፃዊ አንዱ የሚኖረው እዚህ ነው። በአባይ ወንዝ ምስራቃዊ ዳርቻ የዛሬ 5000 ዓመታት የተመሠረተችው ካይሮ ጅማሮዋ ከጥንታዊ ግብፅ የመጀመሪያ ፈርዖኖችና ከጥንታዊቷ ከተማ ሜምፊስ ፒራሚዶች ጋር የተያያዘ ነው። በኋለኛው ዘመን በ641 የአረቡ ጦር መሪ አምር ኢብን አልአስ ለዛሬዋ ካይሮ ጥንስስ የሆነችውን አልፉስታት የተሰኘችውን ከተማ መሠረተ። በ970 ደግሞ እዚህቹ ከተማ አቅራቢያ ነዋሪዎቿን ከወራሪዎች ጥቃት ለመጠበቅ የሚያስችላት የግንብ አጥር የተሠራላት ከተማ ተመሠረተች። በቀጣይ 4 ክፍለ ዘመናት ይህች ከተማ በአፍሪካ፣ አውሮፓና ደቡብ ምዕራብ ኤሽያ ትልቋ ከተማ ለመሆን በቃች። ግማሽ ሚሊዮን ሕዝብ ይኖርባት የነበረችው ይህች ከተማ በዘመኑ ዓለም አቀፍ የቅመም ንግድ መስመር ላይ የምትገኝ ቁልፍ ከተማ ለመሆን ቻለች። ይህም ዋነኛ የትምህርትና ባህል ማዕከል እንድትሆን አስችሏታል። በዘመኑ ከፍተኛ ትምህርት የሚሰጥባቸው የትምህርት ማዕከላት የተቋቋሙት እዚሁ ነበር። ካይሮ የስኬቷ ጫፍ ላይ የደረሰችው በ14ኛው ክፍለ ዘመን አጋማሽ ነበር። ከዚያ በኋላ ባሉት ጊዜያት ግን የቁልቁል ጉዞዋን ተያያዘችው። ጥቁር ሞት አይነት ወረርሽኞች ነዋሪዎቿን በገፍ ቀጠፉት። በመቀጠል ቫስኮ ደጋማ ከፖርቹጋል ተነስቶ በደቡብ አፍሪካ በኩል አድርጎ ወደ ህንድ የሚያቀና አማራጭ የባህር መንገድ ሲያገኝ ካይሮ በዓለም አቀፍ የቅመም ንግድ ላይ የነበራትን ትልቅ ቦታ አጣች። በኦቶማኖች ቁጥጥር ስር ስትገባ ደግሞ በታላቁ የኦቶማን ግዛት አጼ ውስጥ ያለ የአንድ አውራጃ ከተማ ሆና አረፈችው። ዘመናዊ የካይሮ ከተማን የቀረጸው የከተማዋ እድገት የጀመረው ያኔ በጎርጎሮሳውያን 1830 ነበር። በፓሪስ እድገት በመነቃቃት የማዕከላዊ ዘመን ግንባታዎች ከተገጠገጡበት ማዕከላዊ ካይሮ በስተምዕራብ በአውሮፓዊ ስልት የታነጸ ከተማ ተገነባ። ንጉሣዊውን አገዛዝ የገረሰሰው የኮሎኔል ናስር አብዮት በ1950ዎቹ ከተማዋን ለሌላ ዙር ፈጣን እድገትና መስፋፋት አነቃቃ። የዚያን ጊዜው እድገት ከተማዋ የአባይ ወንዝ ፍጥነቱን ቀንሶና ተንጣሎ ወደሚፈስበት ለሙ ሰሜናዊ የአገሪቱ ክፍል እንድትስፋፋ አደረጋት። ከተማዋ ለግብርና ሊውል በሚገባው ለም መሬት ላይ መስፋፋቷ ተገቢ አልነበረም። ይህን እድገት ያፋጠነው ደግሞ የመጓጓዣና የኢንዱስትሪ ዘርፍ ማደግ ነበር።
የወንዙ ሙላት መጥለቅለቅ እንዳያደርስ መቆጣጠር መቻሉ በወንዙ ዳርቻ ግንባታዎች እንዲስፋፉ አደረገ። የድልድዮች መገንባት ደግሞ ሰዎች በወንዙ ደሴቶችና በወንዙ የምዕራብ ዳርቻ እንዲሰፍሩ አስቻለ። ቀደም ብለን እንዳየናቸው ከተሞች ሁሉ በስተመጨረሻ የካይሮ እድገት ከፍተኛ ደረጃ ላይ ደረሰና ሁሉም የሚጎርፍባት ሆነች። ለዚያ ሁሉ ሰው በቂ ማረፊያ ማቅረብ እያቃታት ሲመጣ ደግሞ ነዋሪው ፈጽሞ ለመኖሪያነት በማይሆኑ ቦታዎች መኖር ጀመረ። አሁን ላይ ግማሽ ሚሊዮን የሚሆነው የከተማዋ ነዋሪ መቃብር ቦታዎች ውስጥ ነው ቤት ቀልሶ የሚኖረው። አብዛኛው የካይሮ ደሃም የቆሻሻ ከተማ በሚሰኘው የከተማዋ የቆሻሻ መጣያ መንደር ውስጥ ይኖራል። በዚህ መንደር የሚኖሩ 70,000 ሰዎች ከከተማዋ በየቀኑ የሚወጣውን 15,000 ቶን ቆሻሻ በአይነቱ እየለዩ ተመልሶ ጥቅም ላይ እንዲውል ያደርጋሉ። የዚህች መንደር ነዋሪዎች ሥራ እንዲህ በቀላሉ የሚታይ አይደለም። በመላው ዓለማችን ከተሞች ከታዩ ውጤታማ የከተማ ጽዳት ስኬቶች አንዱ በመሆን አድናቆት ተችሮታል። ይህችን መንደር በማስዋብ ፕሮጀክት ላይ ተሰማርቶ የነበረው አልሴድ የተባለው ይህ አርቲስት ልምዱን በቴዴክስ ኮንፈረንስ ላይ አካፍሎ ነበር። ለማህበረሰብ የተሳሳተ አመለካከታችንን መፈተሽ ይገባናል። የካይሮ ሕዝብ የቆሻሻው ሕዝቦች እያለ ነው የሚጠራቸው። ምጸቱ ግን እነዚሁ ሰዎች ራሳቸውም የካይሮን ሕዝብ የቆሻሻው ሕዝብ እያሉ ነው የሚጠሩት። ምክንያቱም ቆሻሻው ከየት መጣና ከራሱ ከካይሮ ሕዝብ አይደለም እንዴ ይላሉ ይላል። ካይሮ ውስጥ ቤት ቢኖርህም ግን የአባይ ውሃ በሰረገው መሬት ላይ ስለተሰራ መሰረቱ አስተማማኝ አይደለም። ብዙውን ጊዜ ቤት ሰሪዎች ከ6 ፎቅ በላይ እንዳይገነቡ የሚከለክል ሕግን ችላ በማለት ወይም በሙስና ሕጉን ተላልፈው ሲገነቡ ይታያል። በዚህም ሳቢያ አስከፊ አደጋዎች ተከስተዋል። በ1992 የተከሰተው የመሬት መንቀጥቀጥ በርካታ ሕንፃዎችን አፍርሶ ከ600 በላይ ሰዎችን ሕይወት ቀጥፏል። የካይሮ የቤት ችግር ነዋሪው የሕንፃን አናት ሳይቀር ወሮ እንዲኖር አድርጎታል። ካይሮን ከላይ ላያት አብዛኞቹ የሕንፃ ጣሪያዎች ያለ ፍቃድ እንደ ነገሩ የሆነ መኖሪያ ቀልሰው በሚኖሩ ሰዎች መያዙን ይረዳል። የከተማዋን መጨናነቅ ለማስታገስ በሚል መንግሥት ከፓሪስ የመሬት ውስጥ ለውስጥ የባቡር መስመር ሥርዓት የተቀዳ ዘመናዊ የባቡር ሥርዓት አስጀመረ። በዓመት 1 ቢሊዮን ተሳፋሪ የሚያጓጉዘው ይህ የመሬት ውስጥ ለውስጥ የባቡር መንገድ ሥርዓት የከተማዋን የትራፊክ መጨናነቅ ቢያስታግሰውም ይህን እያዩ በርካቶች ወደ ከተማ እንዲፈልሱ በማድረግ ያልታሰበ ችግር አመጣ። ይህንኑ ተከትሎ የግብፅ መንግሥት ከካይሮ አቅራቢያ በርካታ አዳዲስ የሚያማምሩ ከተሞችን ገንብቶ ነዋሪዎችን ንውግቡ አለ። ከነዚህ ከተሞች ወደ ካይሮ ተመላልሶ ለመስራት የትራንስፖርት ወጪው እጅጉን ውድ መሆኑ ከተሞቹን ባዷቸውን አስቀራቸው። መንግሥት በካይሮ ዙሪያ የሠራቸው 22 ከተሞች በርካታ ሚሊዮን ነዋሪዎችን መያዝ የሚችሉ ቢሆንም አሁን ላይ በሁሉም ከተሞች የሚኖረው ሕዝብ ቢደመር 1 ሚሊዮን ቢሆን ነው። የካይሮ ድምቀትና በተለያዩ ዘርፎች ትስስር ለመፍጠር የተመቸች መሆኗ እጅጉን ተመራጭ አድርጓታል። በአንጻሩ እምብዛም የተለያዩ የሥራ ዕድሎች በሌለባቸው ውድ የበረሃ ከተሞች ውስጥ ለመኖር የሚመርጥ ብዙ ሰው የለም። ሀብታሞቹ ገንቢዎች ግን የሕዝቡን ስሜት የተረዱት አይመስሉም። እኚህ የግብፅ የቤቶች ሚኒስትር ግን ችግሩን የተረዱት ይመስላሉ። በቅርቡ ከካይሮ በስተምስራቅ በ40 ቢሊዮን ዶላር ሌላ የሀገሪቱ ዋና ከተማ የምትሆን አዲስ ከተማ የመገንባት ዕቅድ ይፋ አድርገዋል። ፕሮጀክቱ በካይሮ ያለውን መጨናነቅ ለማስተንፈስ ወሳኝ ነው ብለዋል ሚኒስትሩ። ይህች ከተማ ከዚህ ቀደም ታስቦባቸው የተገነቡ እንደ አቡጃ፣ ኢስላማባድ፣ ብራዚሊያና ካምቤራ ያሉ ዋና ከተሞችን ፈለግ የተከተለች ነው የሚሆነው። በ700 ኪሎ ሜትር ስኩዌር ስፋት ሲንጋፖርን ታክላለች የተባለችው ይህች ከተማ ቢያንስ 5 ሚሊዮን ነዋሪ እንድትይዝ ነው የታቀደው። አንዳንዶች ፕሮጀክቱ አስፈላጊ አይደለም፣ ገንዘቡ ለሚሊዮኖች የሥራ ፈጠራ ሊውል ይገባል ሲሉ፣ ሌሎች ደግሞ ችግር ከመፈጠሩ በፊት እንዲያቅዶ መስራት ነው የሚገባው ሲሉ ድጋፋቸውን ቸረውታል። Here in Egypt, I don't know, but those in charge only start thinking after the problem has already happened. ምናልባትም ግን ፕሬዝደንት አልሲሲ ሌላ ዋና ከተማ የመገንባትን ነገር ያመጡት ለፖለቲካዊ ምክንያት ሳይሆን አይቀርም። በጎርጎሮሳውያኑ 2011 ፖለቲካዊ ለውጥ እንሻለን ያሉ በሚሊዮን የሚቆጠሩ ግብፃውያን ካይሮን አጥለቅልቀዋት ነበር። መጀመሪያ ለ29 ዓመታት የዘለቀው የፕሬዝደንት ሆስኒ ሙባረክ አገዛዝ ወደቀ። ሲቀጥል ለጥቂት ጊዜያት የቆየው የመሐመድ ሙርሲ ፕሬዝደንትነት ተከተለና ወዲያው የአሁኑ ፕሬዝደንት አልሲሲ በመሩት መፈንቅለ መንግሥት ሙርሲ ከሥልጣን ወረዱ።
አልሲሲ ሆስኒ ሙባረክን ያሽቀነጠረው ሕዝባዊ ዓመፅ እርሳቸውንም አንድ ቀን ጉድ እንዳይሰራቸው ካሁኑ አዲስ ዋና ከተማ ገንብቶ ከካይሮ ሞገድ ገሸሽ ማለት ያዋጣል ሳይሉ አልቀሩም። ከአራቱ ግብፃዊ ያንዱ መኖሪያ የሆነችው ካይሮ በዓለማችን እጅጉን በማደግ ላይ ካሉ ከተሞች አንዷ ነች። በቀጣይ 30 ዓመታት የሕዝብ ብዛቷ 40 ሚሊዮን ሊደርስ እየገሰገሰ ነው። ግብፃዊ ሁሉ ወደ ካይሮ እንዲጎርፍ እያደረጉ ካሉ ምክንያቶች አንዱ የአየር ንብረት ለውጥና እርሱን ተከትሎ የሚመጣው የውቅያኖስ ወለል ከፍታ መጨመር ነው። የኤንፒአሯ ጄን አራፍ የታዘበችውን እንዲህ ገልጸዋለች። Egypt is one of the countries most vulnerable to climate change. በአየር ንብረት ለውጥ በዋነኝነት ተጎጂ ከሚሆኑ ሀገራት አንዷ ግብጽ ናት። በስተመጨረሻ ሙሉ መንደሮች ከባህር ውሃው ስር ሊሆኑ ይችላሉ። የአባይ ወንዝ ወደ ባህር ከመግባቱ በፊት የሚያልፍበት 3 ማዕዘኑ ለሙ መስክ ለግብጽ ወሳኝ ነው። በግብጽ ከሚመረተው ሰብል ከግማሽ በላይ የሚሆነው የሚመረተው እዚህ ነው። የአባይን ወንዝ ተከትለን ስንሄድ ገበሬዎች ውሃውን በፓምፕ እየሳቡ መሬታቸውን ሲያለሙ ይታያል። አሁን ግን ጨዋማው የባህር ውሃ ዳርቻውን አልፎ ወደ ለሙ መሬት ሰርጎ እየገባ ነው። ይህ ደግሞ መሬቱን ለግብርና የማይሆን ያደርገዋል። በዚህም ሳቢያ በርካቶች ወደ ካይሮ ለመሰደድ ይገደዳሉ። ቢሆንም ግን በብልሃት ከታቀደና ውስን የተፈጥሮ ሀብትን ውሃና መሬቱን በጥንቃቄ መጠቀም ከተቻለ መቼም ቢሆን መፍትሄ አይጠፋም።